ይሄ መኪና በተለምዶ አባዱላ የሚባለው ሚኒባስ ነው እና እኛ ጋር የመጣው ኮሌስትሮል ይዞት ነው። ኮሌስትሮል የያዘበትን ምክንያት ፒስቶንቺኑ ፍሬናት ያደርግ ነበር። ይኸው እንደምታዩት ፒስቶንቺኑ ዘይቱ መጥቶ ታጥቦ ያቅም ተጋግሮበት ነበር። እንደዚህ ጭቃ ሆኖ ነበር። ስለዚህ ውስጡን አጥበን ኪት ቀይረን እንገጥመዋለን ማለት ነው። ጭቃውን ይዩት፣ ልዩነቱን ይዩት። አሁን እየታጠበ ነው። ከታጠበ በኋላ አያችሁት፣ ያልታጠበው ጭቃው፣ የታጠበው ይሄውና ፏ ብሎ፣ ያልታጠበው ደግሞ ጭቃ ሆኗል። ስለዚህ ይሄ ነው ኮሌስትሮል ሆኖ መኪናውን አላስኬድ ያለው ፍሬናታ የሚያደርግ የነበረው ይሄ ነበር ምክንያቱ። ይሄንን ፏ አድርገነዋል። በዛውም ደግሞ ብራቸው መቀየር ነበረበት። ብራቸው ደግሞ ሙሉ ተፈቶ ወርዶ እንደምታዩት ያኛው ጆኮ አለው። አዲሱን ደግሞ ይሁት እንደምታዩት ንቅንቅ አይልም። ይሄንንም ለውጠንለት መኪናው ላይ ገጥመነው አሪፍ አድርገንለት ምርጥ አድርገንለት ኮሌስትሮሉን አላቀንለት ሸኝተነዋል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ፎሎ፣ ሼር አድርጉት። ይመቻችሁ። ይሄ መኪና በተለምዶ አባዱላ የሚባለው ሚኒባስ ነው እና እኛ ጋር የመጣው ኮሌስትሮል ይዞት ነው። ኮሌስትሮል የያዘበትን ምክንያት ፒስቶንቺኑ ፍሬናት ያደርግ ነበር። ይኸው እንደምታዩት ፒስቶንቺኑ ዘይቱ መጥቶ ታጥቦ ያቅም ተጋግሮበት ነበር። እንደዚህ ጭቃ ሆኖ ነበር። ስለዚህ ውስጡን አጥበን ኪት ቀይረን እንገጥመዋለን ማለት ነው። ጭቃውን ይዩት፣ ልዩነቱን ይዩት። አሁን እየታጠበ ነው። ከታጠበ በኋላ አያችሁት፣ ያልታጠበው ጭቃው፣ የታጠበው ይሄውና ፏ ብሎ፣ ያልታጠበው ደግሞ ጭቃ ሆኗል። ስለዚህ ይሄ ነው ኮሌስትሮል ሆኖ መኪናውን አላስኬድ ያለው ፍሬናታ የሚያደርግ የነበረው ይሄ ነበር ምክንያቱ። ይሄንን ፏ አድርገነዋል። በዛውም ደግሞ ብራቸው መቀየር ነበረበት። ብራቸው ደግሞ ሙሉ ተፈቶ ወርዶ እንደምታዩት ያኛው ጆኮ አለው። አዲሱን ደግሞ ይሁት እንደምታዩት ንቅንቅ አይልም። ይሄንንም ለውጠንለት መኪናው ላይ ገጥመነው አሪፍ አድርገንለት ምርጥ አድርገንለት ኮሌስትሮሉን አላቀንለት ሸኝተነዋል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ፎሎ፣ ሼር አድርጉት። ይመቻችሁ።